አይናችሁን ግለጡት። ሁለቱንም እንግዳ ሰዎች ከመሬት 100 ጫማ ከፍታ ላይ አስሬያቸዋለሁ እና ለ30 ቀናት በተከታታይ እዚህ መቆየት ከቻሉ የሩብ ሚሊዮን ዶላር አሸናፊ ይሆናሉ። ቀጥሉና ሰላም ተባባሉ። ሰላም፣ እኔ አሊሰን ነኝ። አንገስ እባላለሁ። ስለተገናኘ በጣም ደስ ብሎኛል። ከፍታ የሚፈራለ? አዎ፣ በእውነቱ በፍጹም አልፈራም። ልቤ አሁን ይመታል። ይህ ሳይነገር የሚታወቅ ይመስለኛል። ከወደቃችሁ ግልጽ ነው፣ ታሸንፋላችሁ። እኔ ወደ መሬት ሄዳለሁ። አስታውሱ፣ ከወደቃችሁ ሁሉ ነገር ታጣላችሁ። ያንን ልብ እያልኩ ነው። በየቀኑ እሱን ነው የማስበው። በእያንዳንዳችሁ ሳጥኖች ውስጥ ለሚቀጥሉት 30 ቀናት የሚቆይ የሚያስፈልጓችሁ ነገሮች ሁሉ አሉ። ስለዚህ አስብ፣ ትራሳችን ከጫፍ ላይ ቢወድቅ አለቀልህ። ትራስ አይኖርህም። ረጋ በይ፣ ጭንቀት ውስጥ እየገባሽ ነው። አንገስን ወደታች ለወረወረው። ይህን ንግግር እናቁሙ። ሁለት ፍጹም ተቃራኒ ሰዎችን ለማግኘት የተቻለንን ሁሉ ጥረናል። አሊሰን የግንባታ ሰራተኛ ናት። እኔ ከባድ መሳሪያዎች ኦፕሬተር ነኝ። እና አንገስ በዩናይትድ ኪንግደም የታወቀ የቲቪ ተከታታይ ድራማ ኮከብ ነው። ስለመጠናናት ነው። ለመኖር ብቻ ትጠናናለህ? አዎ፣ ታውቃለህ፣ እኛ የተቃራኒ ጫፎች ነን፣ ግን ደህና ይሆናል። ነገር ግን ይህ ምን ያህል ፈታኝ እንደሆነ አያውቁም። እነዚህ ተቃራኒዎች ሁሉንም 30 ቀናት መቆየት ይችላሉ፣ ወይንም ውጥረቱን ለመቋቋም በጣም ይከብዳል። ምናልባት ድንኳንሽን አቃጥለዋለሁ። ድንኳኔን ታቃጥለዋለህ? ስላንተ አላውቅም፣ ግን ነፋሻማ ስለሆነ ድንኳኑን ለመትከል ዝግጁ የሆንኩ ይመስለኛል። ወይኔ፣ እዚህ ውስጥ በጣም ትንሽ ናት። በሰማይ ላይ እየሰፈር ነው። ይከባድ ይሆናል። ከሚገምቱት በላይ በጣም ከባድ ነው። ምክንያቱም ከቀደሙት የፈተና ቪዲዮዎቻችን በተለየ አንዱ ቢወጣ ቪዲዮ አያበቃም። ሩብ ሚሊዮን ዶላሩ ከመካፈል ይልቅ የሚቀረው ሰው ሁሉንም ነገር በራሱ ይወስዳል። ተጓደኛቸው እንዲወጣ በጥሬው ማበረታቻ ተሰጥቷቸዋል። ምናልባት 2 ሰዓት ያህል የተኛው ይመስለኛል። በጣም ይበርድ ነበር። መጀመሪያ በሰማይ ላይ እና ሼር እንዲሁም ሰብስክራይብ በማድረግ ቪዲዮን ብትጀምሩት ደስ ይለኛል። 3 ሰከንድ ልስጣችሁና ተመልሼ እመጣለሁ። መጨረሻ ለማይሆን ሞት ይሻላል። ሰብስክራይብ እንዳደረጋችሁ ተስፋ በማድረግ ወደሚቀጥለው በጣም ይበርድ ነበር። በሰማይ ላይ ስትኖሩ 24/7 ለተፈጥሮ አየር ተጋልጣችኋል። በሁለተኛው ቀን ብቻ ካፖርት አስፈለገ። ይህ መጥፎ ነው። እየተወዛወዝን ነው። ትንሽ ነፋሻማ ነው። ነገር ግን ነፋሱ ጅምር ብቻ ነበረ። አሁን ብንገፋስ ብለሽ አስቢ። ያንን አሁን ነው እናገራለሁ። አሁን እዚህ ውስጥ ለመመቻቸት ትንሽ ከባድ ነው። ትላንትና ማታ የአየሩ ሁኔታ እብደት ነበረ። ነፋሱ በጣም መጥፎ ነበረ። ዝናብ እየዘነበ ነበረ። ስለዚህ አሁን ሁሉም ነገር ረጥቧል። ታዲያ አልተኛሽም? የለም። አልተኛሁኝም። እኔ በጣም ጥሩ ተኝቻለሁኝ። አሊሰን በፍጥነት እየለመደች ነው። ለቁርስ ሰዓት ድንኳኔን እያዘጋጀሁ ነው። የዶሮ ቦሪቶ ሳህን፣ ስለ እሱ በጣም ጎብቻለሁ። አንገስ ደግሞ በሌላ በኩል ከድንኳኑ ጋር እየታገልኩኝ ነው። በሱ ውስጥ መሆን አልፈልግም። እዚህ በጣም ምቾ ሊመስል ይችላል፣ ግን አይደለም። ተስፋ አደርጋለሁኝ ለተወሰነ ጊዜ ዝናብ ዳግመኛ አይዘንብም። ወይኔ አምላኬ፣ ነፋሱ አሁን ሙሉ በሙሉ ድንኳኔ ውስጥ ነው። ድንኳኖቻችን ጫፍ ላይ ናቸው። ይህ ደስ ይላል። ይህ የማይረባ ነው እና ዝናቡ እንደቀጠለ ነው። ለ24 ሰዓታት ያህል ዝናብ እንዳይዘንብ አሰጋለሁ። ሌሊቱን ሙሉ ዝናብ ነው። እኩለ ሌሊት ነው። አሁን ዝናብ እየዘነበ ነው። አንገስ ድንኳኑን ስለጠላ በድንኳኑ ውስጥ ከመተኛት ይልቅ እየተዘዋወረ ነው። መተኛት አልቻልኩም። ድንኳኔ ይረጥቧል። ራሴን ከዚህ መድረክ ላይ ልወረውር ነበረ። እሺ፣ ከድንኳኖቻችን ውጪ መጠለያ የምናገኝበት ብቸኛ ቦታ ይህ ነው፣ ምክንያቱም ሌላ ሁሉ ክፍት ነው። በነገራችን ላይ ይህ መጸዳጃ ቤቱ ነው እና መጸዳጃ ቤት ላይ ነኝ። እኔ በጥበቃ ላይ ነኝ። አየሩ በጣም ደስ የሚልና ፀሐያማ ነው። ፀሐይ አይኔን እስክትለበልበው ድረስ አየሩ ሲሞቅ ይሄ የመጀመሪያው ነው። 5ኛ ቀን እንዴት ነው? በጣም ከባድ ነበረ። ጉድ ነው። ዝናቡ በጣም ዘንቧል። አንድ ቀን ስንነቃ በዝናቡ ረጥበን ነበረ። ተንቀሳቃሽ ሽንት ቤቱ ውስጥ ተደብቀን ነው የቆየ ነው። እሱ መጠለያችን ነው። እነዚህ ድንኳኖች ናቸው። እንዴት ናቸው? እኔ ወድጃቸዋለሁኝ። ትንሽ ጠባብ ናቸው። እርጥበት አላቸው። ደግሞም በጣም ይወርዳሉ። የተሻለ ድንኳን ትፈልጋላችሁ? አዎ፣ አዲስ ድንኳን እፈልጋለሁኝ። አምጡልን። አዲስ ድንኳን እንፈልጋለን። ይዘኸውና። እሺ፣ አቁሙት። እባካችሁ አቁሙት። እዚህ ጋር ቢሆን ይሻላል። እንደምታዩት ከ25 ጫማ ርቀት ላይ አሁን ካላችሁ እጅግ የሚሻሉ 2 ዘመናዊ ምቹ ድንኳኖች አሉ። ትራሶች አሉ። ይህ አልጋ በጣም ደረቅና ምቹ ነው። እሺ፣ ሐሳቤን ቀይሬያለሁ። ወድጄዋለሁኝ። እነዚህ ዘመናዊ ድንኳኖች ካያችሁ ከመሬት ከፍ ያሉ መሆናቸውን ታስተውላላችሁ። ስለዚህ ሙቀትን በደንብ ይጠብቃሉ። ከፍ ብለው መሆን ደስ ይለኛል።
ትራሶች፣ ብርድ ልብሶች፣ ተጨማሪ ቦታ አላቸው። ደግሞም ለዝናብ የማይበገሩ ናቸው። ሀሳቤን ቀይሬያለሁ፣ ወድጄዋለሁ። ከድንኳኖቹ በላይ ካያችሁ 2 የኢላማ ምልክቶች ታያላችሁ። ለሁለታችሁም 3 የቴኒስ ኳሶች አሉ። ሁለታችሁም ኢላማችሁን አንድ ጊዜ መምታት አለባችሁ። ካደረጋችሁ እነዚህን የተሻሉ ድንኳኖች ታገኛላችሁ። ነገር ግን ከሁለታችሁ አንዱ እንኳን ኢላማውን ቢስት ድንኳኖቹ የምታጡት ብቻ ሳይሆን የመድረካችሁን 1/4 ክፍል አፈርሰዋለሁ። ብዙ ነገር አደጋ ላይ ነው። ትልቅ ዋጋ ያስከፍለናል። ልክ ነው። ትኩረት ማድረግ አለባችሁ። ከሁለታችሁ አንዱ መምታት ካልቻለ ይህ ሙሉ የመስታወት ወለል ይጠፋል። ስለዚህ ሁለታችሁም ቢያንስ አንድ ጊዜ መምታት አለባችሁ። ሁለታችንም ትኩረት ማድረግ አለብን። ትኩረት ማድረግ አለብሽ። ትኩረት አድርግ። ዋው፣ ይሄ ለኔ ይበቃል። እኔ ደግሞ 6'5" ቁመት አለኝ። ኧረ ተው፣ ለ6'2" ነው የሚቀርበው። የምትችል ይመስልሻል? የመጀመሪያውን እስክኖረውር ድረስ አላውቅም። ከመጀመሪያው በኋላ እንደምችለውና እንደምትችለው አውቃለሁኝ። ይሄ ትልቅ ነገር ነው። ሁሉ ነገር በዚህ ላይ የተመሰረተ ነው። ሁለታችሁም ከሳታችሁ ቪዲዮውን እንድጨርሰው ዝም ብላችሁ ከጫፉ ብትዘሉ ይሻላል። ኦ በጣም ተጨንቄያለሁኝ። በነገራችን ላይ እዚህ ውስጥ ምንም አይነት ንፋስ የለም። ምንም አይነት ንፋስ አይሰማኝም። እሺ እንግዲያውስ እመታዋለሁኝ። ዝም ብዬ ወረውረዋለሁኝ። እሺ ዝም ብለሽ ሞክሪው። እኔ ዘና ብያለሁኝ። ለምን እንደምጠብቅ አላውቅም። ወይኔ አምላኬ! በመጀመሪያ ወርወራ መጣሹ። በመጀመሪያ ወርወራ። አዎ ጥቂት ነው የቀረው። ከዚህ በኋላ ጭንቀቱ ይበልጣል። እሺ አሁን ከባድ ኃላፊነት አለብን። ጭንቀቱ ያስፈራል። እብደት ነው። አሁን 3 እድሎች አሉ። ሚስጥርሽ ምንድነው ግን? ዝም ብለህ አታስብ፣ ብቻ ወርወረው። እሺ በመጀመሪያ ሙከራ ይችላል። አረ ሳተው፣ አይሆንም። አሊሰን አዝናለሁ፣ አልቻልኩም፣ ይቅርታ። በሁለተኛው ቀን መሄድ ነበረብህ ብዬ አውቅ ነበረ። ሄይ አበረታቱኝ። አረ አበረታቱኝ። እሱ አቋርጦ ቢሆን ኖሮ አንድ ኢላማ ብቻ በነበረ ነበር። ኦ አይ አንድ ኳስ ብቻ ነው የቀረህ። አይዞህ ጊዜ ወስደህ ሞክር። ቆይ ከመወርወር በፊት እሷ የምታበረታታ ንግግር እንድታደርግልህ እፈልጋለሁ። እሺ ትኩረት አድርግ። ካልሆነ ግን ሁለታችንም በእነዚህ የድሮ ድንኳኖች ውስጥ ነው የምንተኛው። ደግሞ ያንተን ማማረር ዳግመኛ አልሰማም። ነገሩ ስለ ድንኳኖቹ ብቻ አይደለም። የወለሉ ይህ ክፍል ይጠፋል ማለት ነው። ልክ እሱ እንደሳተ ይህን መድረክ መፍታት እንጀምራለን። አሁን ያለህበት ቦታ ቢሆን ኖሮ ትወድቅ ነበር ማለት ነው። ኦ ሰውዬ፣ ለመምታት መስማት ያለብህ ይህን ብቻ ነው። ሄይ 30 ቀን ከመቆየት ከመሄድ መካከል ያለው ልዩነት ይሄ ነው። በእውነት ተስፋ ታስቆርጣለህ ሰውዬ። መድረኩ እንደ እብድ እየተወዛወዘ ነው። እሺ ወይኔ አምላኬ! ሳትከው! ማመን አልችልም ሰውዬ። ይህ ልብ ይሰብራል ወንድሜ። በጣም አዝናለሁ ሰውዬ። ጭንቀቱ አሸነፈኝ። ትንሽ የቤዝቦል ጨዋታ ተለማምደህ ቢሆን ኖሮ ማመን አልችልም። ወይኔ አምላኬ! ሄይ ቻድለር እና ኖላን ገፍትራችሁ ጣሉት ድንኳኑን። ሰዎች ለድንኳኖቹ ደህና ሁኑ በሏቸው። ሁኔታውን የሚቀየር ትልቅ ነገር ነበረ። አዎ ይሆን ነበረ። በታችም ሆኖ ገና ምቹ ይመስላሉ፣ ግን ይሄ ብቻ አይደለም። ኧረ ከባድ ነበረ። አስረኛው ቀን የተሻለ እንደሚሆን ተስፋ አደርጋለሁ። አዎ 10ኛ ቀን እንዳታበላሽብን። የወለሉ 1/4 በመጥፋቱ መድረኩ ማነሱ ያስከተለውን መዘዝ አንገስና ኤሊሳ ወዲያውኑ ተረዱት። ጠዋት ስነሳ ወለሉ የሌለ ነው የሚመስለው። ጥንቃቄ ማድረግ አለብኝ። ልክ እንደነቃው በጣም ንቁ መሆን ይኖርብኛል። ስለ ጨዋታው አስፈሪ ህልም አለማየትህ ገርሞኛል። አስፈሪ ህልም ማየት አያስፈልገኝም፣ ምክንያቱም እኔ ራሱ በቅዠት ውስጥ ነው እየኖርኩ ያለው። ቅዠቱ ይሄው ራሱ ነው። አንገስ በፈተና በመሸነፉ በራሱ ላይ በግልጽ ተቆጥቶ ነበረ። እነዚያ ድንኳኖች ምን ያህል ምቹ ሊሆኑ እንደሚችሉ ያየሁ ብቻ ነው የምቆዝመው። ማንኛውም ጀግና ሲሸነፍ የሚያደርገው ይሄንን ነው። ማለትም ወደ ዝምታ፣ ራስን ወደ መመርመርና ወደ ጭንቀት ውስጥ ይገባሉ። አሁን እኔ ያለሁበት ሁኔታ ይሄ ነው። አሊሰን በእሱ ተቆጣ ነበረ። አዎ ይሄ በእርግጠኝነት ያንተ ጥፋት ነበር። እንደገና ሌላ የመጠለያ እድል ይኖረን እንደሆነ እንኳን አላውቅም። ያ የነበረን ብቸኛ እድል ይሁን አይሁን አላውቅም። የመድረኩ ወለል ማጣት ትልቅ ነገር የሆነው ለዛ ነው። ምክንያቱም አሁን የምናጣው ብዙ ነገር የለንም። ከዚህ በላይ ካጣን ከዚህ በላይ ማጣት አንችልም። ሁለቱም በሰማይ ላይ ካለው ኑሮ ጋር ገና እየተላመዱ ነበረ። እንደ ትል እና ነፍሳት ካሉ ነገሮች ጋር መታገል ነበረባቸው። ክንፎቹን እያርገበገበ ነው መሰለኝ። ኦ እያየኝ ነው።
ከሚፈለገው በታች የሆነ ምግብ ያ በጣም የሚቀፍ መሆን አለበት። አሁን የበላሁት ዶሮ የድመት ምግብ ነበረ። ምንም እንኳን ከተለያየ የኑሮ ደረጃ የመጡ ቢሆንም ተግባብተው ለመኖር መሞከር ነበረባቸው። ገንዘብ መቼም ቢሆን ደስተኛ አድርጎኝ አያውቅም። በገንዘብ መካከል ነው ያደግኩት፣ ግን ለእኔ ያ ምንም ነገር ያደረገልኝ ነገር የለም። በህይወቴ በጣም ደስተኛ የነበርኩት ገንዘብ ባጣሁባቸው ጊዜያት ነው። ገንዘብ ደስታን አይገዛም ወይም ሌላ ነገር ትል ይሆናል። አንተ ቀድሞውኑ ገንዘብ ስላለህ ነገሩን በተለየ መንገድ ታየው ይሆናል። ያ ገንዘብ ግን የብዙ ሰዎችን ህይወት ሊቀይር ይችላል። አዎ በእርግጠኝነት ገንዘብን ወስጄ ከወንድሜ ጋር ኩባንያ መሰረትበታለሁ። ምናልባትም ጥቂቱን ለቁጠባ ኖረዋል። እውነት ይገባሻል ብዬ አስባለሁ። ከልቤ ነው። አንገስ ለገንዘቡ ግድ የሌለው መሆኑን ከሰማች በኋላ አሊሰን ግማሹን ብቻ ሳይሆን ሁሉንም ገንዘብ ማግኘት እንደሚገባት ወሰነች። አንገስ ፈጠን ያለ ቪዲዮ ልቀርጽ ነው። ጆሮዬን ልደፍን ትፈልጊያለሽ? አዎ ትንሽ ስሜታዊ የሚያደርግ ቪዲዮ ነው። እስከዛሬ ስለ ጨዋታ ስልቴ ብዙም አላወራሁም ነበረ። በ30 ወይም በ100 ቀን ፈተና ውስጥ እስከ መጨረሻው ቆይቶ ከሌላኛው ሰው ጋር ገንዘብ የቀማ የለም። ስለዚህ እኔ ያንን አደርጋለሁ ብዬ ለራሴ ነገርኩት። Hello, welcome to my YouTube channel, guys. Today I am going to make a new video. So please whatever. Please እየቀለድኩኝ አይደለም። አንዳንዴ እዚህ ስንት ቀን እንደቆየን ራሱ እንረሳዋለን። ስለዚህ ይሄ በጤናማ አእምሮ እንድንቆይ ይረዳናል። ቀን 8 ለማየት እንዴት የሚያምር የፀሐይ ግባት ነው። አሁን እየተግባቡ መጥተዋል። ኳስ መወርወር መጫወት አለብን። ምን ያህል ስፖርተኛ እንደሆንሽ ስትነግሪኝ ነበረ። አንድ ጣሳ ወረወርኩ። ግን የተሻሻለው ስሜታቸው ብዙ አልቆየም። ወይኔ አምላኬ! ነፋሱ ደግሞ እንደምን አደርሽ? በጣም ይበርዳል። ፀሐይ ላይ ቆሜያለሁ። እንዲሞቀኝ እየጠበቅኩ ነው። በጣም ይበርዳል። የአየር ጸባዩ ብቻ አልነበረም ችግራቸው። ቂጣውንም አልወደዱትም። የተለመደ ምግብ የምንበላበት ጊዜ እስኪመጣ መታገስ አልቻልኩም። አሁን 10ኛው ቀን ነው። እስቲ ምን ሁኔታ ላይ እንዳሉ እኔ እንዴት ናችሁ? ነፋሱ ሁል ጊዜ እንዲህ ይበረታል? አብዛኛውን ጊዜ አዎ፣ በጣም። አሁን አንድ ቁልፍ አለን። ይሄ ቁልፍ ለምን እዚህ ያለ ይመስላችኋል? የሆነ ነገር ለማቆም ነው። አዎ፣ ይሄን ስትጫኑ ለማቆም ገንዘብ የምንሰጣችሁ ይመስላችኋል? አዎ፣ አይደለም። ግዙፍ የመጋዝ ስለትን ለማቆም ነው። ወደ ላይ ስቀሉት። ከፊት ለፊታችሁ የሚቀጥሉት 30 ቀናት የሚበቃችሁ እና አሁን ካላችሁ የታሸገ ምግብ እጅግ የሚሻል ምግብ አለ። እናንተ ያንን ምግብ እንዳታገኙ የሚከለክላችሁ ብቸኛ ነገር ያ መጋዝ ገመዱን መቁረጡ ነው። እንደሚታየው በሚቀጥሉት 24 ሰዓት ውስጥ በማንኛውም ጊዜ ያ መጋዝ ስለት ወደ ታች መውረድ ይጀምራል። ገመዱን ከመቁረጡ በፊት መጋዙን ወደ ላይ ለመመለስ ይህንን ቀይ ቁልፍ መጫን አለባችሁ። ቁልፉን መጫን ካቃታችሁ ግን መድረኩ ወዲያውኑ ይወድቃል። ምግባችሁም እታች ካሉት ድንኳኖች ጋር ይደፋል። ኦ ሰውዬ! ከተሸነፋችሁ ደግሞ የወለሉን ሌላ ክፍል ታጣላችሁ። እኔ ይበልጥ የሚያሳስበኝ ወለሉ ነው። በእርግጥ በዚህ ጨዋታ ላይ እሱ አያበላሸውም። ልስተው አልችልም አይደል? እዚህ ፊት ለፊቴ ነው ያለው። ግን ታምኚዋለሽ፣ ምክንያቱም ቀደም ሲል ሊያሳፍርሽ እንደሚችል አሳይቷል። ጨዋታው ይጀመር። የ24 ሰዓቱ ቆጣሪ ተጀምሯል። ቻው፣ እንወዳለን። እሱም አንድ ቀን መልሶ ይመጣል። ስለ ወለሉ ብለን መጽናት አለብን። የክስረት ማካከሻ ጊዜ ነው። ትኩረት እናድርግ። ሂጂ። ሽንት ቤት መሄድ ቢኖርብህስ? እንግዲያውስ የሆነ ነገር ለማድረግ ጊዜ እንድታገኝ መጋዙ ዝቅ እንዲል ማድረግ አለብሽ። ሰዓቱ ሲሞላ እንደገና ሊወርድ ይችላል። አስቸጋሪ ምሽት ይሆናል። ኦ ቁልፉ ወደ ላይ ተመለሰ። አሁን ደክሞኛል። ይሄ በትክክል የሙሉ ቀን የሌሊት ፈተና ነው። በማንኛውም ሰዓት ልንሸነፍ እንችላለን። ይሄ አስከፊ የታሸገ ምግብ፣ ያ ምግብ ቢኖረኝ እመኝ ነበር። ይህ ማለት ተወዳዳሪዎች ሁል ጊዜ ንቁ መሆን አለባቸው። አስቡት፣ ከ20 ሰዓታት ባነሰ ጊዜ ውስጥ ትኩስ ቡና እናገኛለን። አንገስ! ኦ ሰውዬ፣ ጥቂት ነበር የቀረው። በመጨረሻ ግን ለመተኛት ተራ መያዝ ነበረባቸው። አሊሳም መጀመሪያ ተኛች። አንገስ ቁልፉን ይጠብቃል እና በፈተናው ውስጥ ያቆየናል ብላ ተማምናለች። ስለዚህ ከዚህ በላይ ዝቅ እንዲል አንፈልግም። አሁን ለጥቂት ጊዜ አእምሮዬን ማሳረፍ እችላለሁ። አሊሰን አጠገቡ ሆና ስላልተቆጣጠረችው አንገስ ትኩረቱ ተበታተነ። ከዚያም በመጨረሻ ፍጹም ቸልተኛ ሆነ።
አንገስ ከምር ነው? በጣም አዝናለሁ። በእውነት ራሴን የሳትኩ ያህል ነበረ። ቀጥሎ ያወቅኩት የመጋዙ ድምፅ ስሰማ ብቻ ነው። በቃ ነገሩ አለቀ። በጣም አዝናለሁ። የሆነ ሆኗል። አሁን ምንም ማድረግ አንችልም። ወይኔ አምላኬ፣ ምን እንደተፈጠረ እንኳን አላወቅኩም። አይኖቼ በራሳቸው እየተከደኑ ነው የሚመስለው። አዎ ያ ታች የሚታየው የሽንፈቴ መቃብር ነው። ምግብ ማጣት ብቻ አይደለም መዘዙ። የወለሉ ሌላ 1/4ኛው ክፍል እናነሳለን። ወይኔ አምላኬ፣ አይሆንም። አዝናለሁ። ማዘን ይገባሃል። 15ኛው ቀን ሁለታችሁንም አያችኋለሁ። መልካም ጊዜ። የ10ኛው ቀን ሽንፈት አንገስን በእጅጉ ጎድቶት ነበረ። በህይወት አለህ? መተኛት አልቻልኩም። እዚህ ላይ ስንት ጊዜ ስህተት እንደምሰራ አላውቅም። እኔ እያደረግኩ ያለሁት ነገሮች ማበላሸት ብቻ ነው። የሚሄድ ይመስለኛል። አንተ እንደዛ ታስባለህ? 90% እርግጠኛ ነኝ። አንገስ ስለማቆም ሁል ጊዜ ያወራል። ይህም ማድረግ አልችልም እያለ ነው። እውነቱን ለመናገር ትንሽ እጨነቃለሁ፣ ምክንያቱም የማወራው ሰው ሲኖር ጊዜው ይሄ በፍጥነት ይሄዳል። ስለዚህ አብሮ የሚሆን ሰው አለመኖሩ ፈተናውን በጣም ከባድ ያደርገዋል ብዬ አስባለሁ። በሚቀጥለው ምሽት ግን አንገስ ውሳኔውን የጨረሰ ይመስል ነበር። አሁኑኑ ላስጠነቅቅሽ እፈልጋለሁ። ምን? ነገ የምሄድ ይመስለኛል። ለአንቺ ሸክም መሆንም ሆነ ሁል ጊዜ በፈተና ቀን ተስፋ ማስቆረጥ አልፈልግም። የመድረካችንን መጠን ተመልከቺ። የሰው ልጅ ስህተት ይሰራል። አሁን ማቆም የለብህም። ኧረ ተይ አታድርጊው። እዚህ መቆየት ቀላል ነው። አንገስ እያመነታ ባለበት በ13ኛው ቀን ትንሽ አስገራሚ ነገር ላደርግላቸው ወሰንኩ። እስካሁን በሁለት ፈተናዎች ተሸንፋችኋል። ሁለቱንም። አዎ ያ ምግብ በስሜታችሁ ላይ ትልቅ ለውጥ ያመጣ ነበረ። አዎ በጣም። ለእናንተ አንድ አስገራሚ ነገር አለን፣ ግን እናንተ ሰማይ ላይ ስለሆናችሁ ትንሽ የአየር ድጋፍ መጥራት ነበረብን። የአየር መርከብ እና የጃክ ሊንክ ስጋ ታገኛላችሁ። የስጋ ቁርጥራጮች እያወረድን ነው። ምን? ይህ በጣም ደስ ይላል። ዛሬ ጠዋት ባለመሄዴ በጣም ደስ ብሎኛል። ለእናንተ መንጠቆች አሉኝ። ኦ በጣም አመሰግናለሁ። የስጋ ቁርጥራጮች እየወረዱ ነው። እሺ፣ ከሚበራ አውሮፕላን ስጋ ለማግኘት እየሞከርን ነው። ትንሽ ቀረብ አድርገው። እሺ፣ አገኘ ነው። ታሪያኪ እያወረደ ነው። ከየትኛውም ቀን በላይ ዛሬ ይሄ ያስፈልገኝ ነበረ። ዝም ብሎ እያሾፈብኝ ነው። አገኘሽው። ልክ እንደ አሳ ማስገር፣ ግን አየር ላይ ነው። እንሂድ። አንገስ፣ ያኛው ምግብ በማጣትህ ለተሰማ ስሜት ይሄ ያጽናናሃል። ያኛው ምግብ ምን እንደነበረ እንኳን አላስታውስም ሰውዬ። ይህ ከምንም በላይ ይሻላል። በ4 ጣዕሞች ይመጣል። ኦሪጂናል፣ ታሪያኪ፣ ተርኪ እና ስኳር የሌለው። እዚህ ከመጣው የበላሁት ምርጡ ነገር ይሄ ነው። አዎ 100% በጣም ይሻላል። መልካም ምግብ። ቻው ካርል። ሌላ ምግብ መብላታቸው የሰራ ይመስላል፣ ምክንያቱም በ14ኛው ቀን አንገስ በጥሩ ስሜት ነው የነቃው። ዛሬ ምን ይሰማል? ስነቃ አዲስ ቀን ነው ብዬ ነው። ትላንት እዚህ ያለንበት ሁኔታ ምን ያህል የተለየና ድንቅ እድል እንደሆነ አስታውሶኛል። ስለዚህ እዚህ ከቆየው ራሴን የማረጋገጥ እድል አለኝ። የፈተና ቀን እየመጣ ነው። ትኩረት ማድረግ አለብን። ቀን 14 እዚህ ነን፣ አንወጣም። ወለሉ ከጠፋ 5 ቀናት ሆኖታል። ምን ይመስል ነበር? በግልጽ እንደሚታወቀው ከመጋዙ አደጋ በኋላ አስቸጋሪ ቀናት ነበሩ። ጥፋቱ የኔ ነበረ። እሺ ወደ ፈተናው እንግባ። አዎ እናድርገው። የቀን 15 ፈተናችሁ ቀላል ነው። 100 ጫማ ከፍታ ላይ ይህንን የ30 ጫማ የገመድ ሚዛን ሰርተናል። ከእናንተ አንዱ ማድረግ ያለበት ነገር ተሻግሮ ያኛውን መድረክ መንካትና ሳይወድቅ መመለስ ብቻ ነው። ከእናንተ አንዱ ከመሄዱ በፊት ለምን እንደምትወዳደሩ ይገለጥ። የተሻሻለ ድንኳን እና እሷ እንድታጠው ያደረከው አይነት ድንኳን እና በቀን 10 ያጣችሁት ጥቂት ምግብ። እሺ ጥያቄ፣ አንዱ ቢሄድና ቢወድቅስ ሌላኛው እድል ያገኛል? አይ፣ ምክንያቱም ከወደቅ ትሸነፋለህ። አዎ። ስለዚህ አሁን መወሰን አለባችሁ። በሚዛን ገመዱ ላይ ማን ይሄዳል? አልዋሽም፣ ይሄኛውን መሻገር የምችል ይመስለኛል። አይ፣ ምክንያቱም ራሴን ማረጋገጥ አለብኝ። ስሜም አደጋ ላይ ነው። እኔ አደርገዋለሁ። አንተ ታደርገዋለህ? አዎ እኔ አደርገዋለሁ። እሺ አምናለሁ። ደግሞ እሱ ቢወድቅ ሌላ የወለል ክፍል ታጣላችሁ። አዎ፣ በዚህ ላይ ብዙ ነገር ተመስርቷል። ከወደክ ለአሊሰን የሚገባውን $500,000 አደጋ ላይ እየጣልክ ነው። ትችላለህ። በተዘጋጀ ጊዜ ቆይ፣ ከመራመድ በፊት እዚህ ጋር መውጣት ትችላለህ። ወንዶች ልትረዱን ትችላላችሁ። ካርል አንሳው። አንተ ያንተን ጣለው፣ እኔም የኔን ጥለዋለሁ። ትክክለኛው የሚዛን ገመድ ይሄ ነው። አንገስ፣ በጣም ትንሽ ነው።
ወይኔ አምላኬ አንገስ ትችላለህ። አዎ ባለፈው እንዲህ ብለህ ነበረ። ይሄ በጣም ከባድ ነው። እሺ ጀግና ሁን። ወፍ እንደሆን ካስብ። አይ ግን አይ ወፍ አይደለም። አንገስ በሰከንድ ውስጥ ሲበረር ልታዩ ትችላላችሁ። ከመድረኩ ወጥቷል። ከወደቀም ጊዜን ውሰድ፣ አትቸኩል፣ ትችላለህ። ወይኔ አምላኬ በርታ፣ በጣም ጎበዝ ነህ። ይበልጥ እየተንቀጠቀጥክ ያለኸው አንተ ነህ መሰለኝ። እግሮቹ ምን ያህል እንደሚንቀጠቀጡ ተመልከት። ልክ አየር ላይ 150 ጫማ ተንጠልጥሎ ያለ ይመስላል። ወይኔ አምላኬ ገመዱ እየሄደ ነው። ሰውዬ ተረጋጋ፣ ተረጋጋ። አይ አዝናለሁ። ምንም አይደለም። ከ15 ቀናት በኋላ የአንገስ የሰማይ ላይ ቆይታ አብቅቷል። አሁን ብዙ አይነት ስሜቶች እየተሰሙኝ ነው። መሻገር ባለመቻሌ ተናድጃለሁ። ያንን መድረክ ትቼ በመሄዴ አዝኛለሁ፣ እንዲሁም ተከፍቻለሁ። የአንገስን ድንኳን ወደታች እንወርውረው። ትቻያለሽ፣ አያስፈልግሽም። ምናልባት የማወጣበት ጊዜ እንደደረሰ ቢሰማኝም ታውቃላችሁ፣ ያንን ድንኳን እጠላዋለሁ፣ ግን እንዲህ ሲሆን ማየት አሁንም ያማል። ወደ አዲሱ ቤትሽ እንኳን ደህና መጣሽ። ምን ይመስላል? የሚታይ ብዙ ነገር የለም። ጓደኛሽ ሄዷል። የወለሉን ግማሽ አጥተሻል። ልረዳሽ የሚችለው ነገር አለ? ማድረግ የምትችለውን ሁሉ አስቀድመህ ያደረክ ይመስለኛል። ትልቅ እድል ሰጥተህን ነበር፣ እኛ ግን ከሸፍን። እኛ እስቲ አንገስን ማለትሽ ነው? አዎ፣ በእርግጠኝነት 20ኛው ቀን የተሻለ ይሆናል። ያኔ እንገናኛለን፣ ካልወደቅሽ ማለት ነው። ነገር ግን የሚቀጥሉት ጥቂት ቀናት እስካሁን ካሉት ሁሉ በጣም ከባድ ሆነው ተገኙ። ያለ አንገስ የመጀመሪያ ቀን ነው እና አሁን በጣም እንግዳ ነገር ሆኖብኛል። በጣም ጸጥ ያለ እና በጣም አሰልቺ ነው። እዚህ ላይ የማወራው ሰው የለኝም። አዎ በጣም ረጅም 15 ቀናት ሊሆኑ ነው። እንደምታዩት ይህ መድረክ አሁን እጅግ በጣም ትንሽ ሆኗል። አዝናለሁ አንገስ። ግን ይህ ተጨማሪ ቦታ በእውነት ያስፈልገኛል። ያንተ ቀይ ሳጥን መወገድ አለበት። ደህና ሁን አንገስ። ይህ እስካሁን ካጋጠሙኝ ሌሊቶች ሁሉ በጣም ቀዝቃዛው ነው። አሰቃቂ ነው። ይህ ነፋስ አስከፊ ነው። ዝም ብሎ ድንኳኔ ውስጥ እንድደበቅ ያደርገኛል። ነገር ግን አሊሰን በአዲስ ችግር ነቃች። እዚህ አብሮኝ የተመደበው ሰው ይመጣል ብዬ በፍጹም አላስብም ነበረ። እያበድኩ ነው። ስለዚህ አሊሰን ራሷን በሌላ ነገር ለማዝናናት ሞከረች። ምናልባት ኧረ ጎበዝ፣ ያለ አንገስ አሁን እያበደች ነው ብላችሁ ታስቡ ይሆናል። እግሬ የቆሰለ ይመስለኛል። ብዙ ነገር እንኳን አልሰራሁም። አሁን መድረኩን ትንሽ የምናስተካክልበት ጊዜ ይመስለኛል። እንደገና ጫፍ ላይ ነኝ። አሊሰን ግን በጣም ደብሯታል። በእውነት እዚህ ላይ ለዘላለም የኖርኩ ነው የሚመስለኝ። ካገኘችው ነገር ሁሉ ጋር ማውራት ጀመረች። ለአዲሱ አንገስ አሻንጉሊት ሰላም በሉት። ልክ እንደ አንገስ ነው፣ ግን ትንሽ ደስ የሚል ነገር ነው። ገባችሁ? አንገስ እዚያ ተቀምጠህ ዝም ብለህ ታያለህ ወይስ ትረዳኛለህ? እንዲህ አፍጥጦ ሲያየኝ ደስ ይበለኝ አይበለኝ አላውቅም፣ ግን ከብቸኝነት ይሻላል። ዛሬ ጠዋት ስነቃ መጀመሪያ ያሰብኩት ወይኔ የፈተና ቀን ሊደርስ አንድ ቀን ብቻ ይቀረው የሚል ነበረ። ይህ የሰው ህይወት የሚቀይር ትልቅ ገንዘብ ነው። እንደ ተራ ሳንቲም አላየውም። የብዙ ሰዎች ህይወትን ሊቀይር የሚችል ገንዘብ ነው። ወለሉን ማጣት በእርግጥ ያስፈራል። ተጨንቄያለሁ። የሚችል ይሁን አይሆን አላውቅም። እስከ መጨረሻ ሊፈታተነኝ ይችላል። እኔም ያሰብኩት በትክክል ያንን ነበረ። ምንድነው እንዲህ የዘገየው? ተረጋጊ ሰናፍጭ። 20ኛው ቀን ነው። ብቻሽን ከሆንሽ ደግሞ 5 ቀናት ሆነሻል። ይሄ አሁን ላንቺ የሚበቃ ቦታ አይደለም። አዎ አንገስ እዚህ ቢሆን ኖሮ በእርግጠኝነት ቦታው አይበቃንም ነበረ። ስለዚህ አንገስ ተመልሶ ከሚመጣ ይልቅ የቦታሽን መመለስ ትመርጫለሽ? አዎ እመርጣለሁኝ። ከዛ ይልቅ ግን ተጨማሪ ቦታ ሊቀንስ የሚችል አዲስ ፈተና ብናስተዋውቅስ? ደስ ይለኛል። እናንተ ሰዎች ወደዳችሁት? ሹል ብረቶቹን አምጧቸው። ይህ መድረክ በመቶዎች የሚቆጠሩ 6 ኢንች ርዝመት ባላቸው ሹለት ብረቶች ተሸፍኗል። እናም በየቀኑ አንድ ፊኛ ወደ እነዚህ ሹል ብረቶች ይወጣል። አንቺ ደግሞ ፊኛውን በቀስት በመምታትና ማፈንዳት ይኖርብሻል። ነገር ግን ከሳትሽ ፊኛው በሹል ብረቶቹ ቢፈነዳ አንድ የወለል ንጣፍ ታጫለሽ። ፊኛዎቹን ልቀቋቸው። እየወጣ ነው። ፊኛው በጣም በፍጥነት ነው የሚሄደው። ይሄውናና ወይኔ አምላኬ! ዋው ምን አይነት ምት ነው! ሰውዬ በመጀመሪያ ሙከራሽ
ሮቢን ሁድ ነሽ እንዴ ወይስ ካትሪስ ኤቨርዲን? ይሄ በቀን አንዴ ብቻ ነው የሚሆነው። ስለዚህ በአሁኑ ተርፈሻል። እነዚህ ልውሰዳቸው? አዎ። ቻው ሁላችሁም። እሷ በጣም ተጨንቃለች። ትላንት ማታ ስለዚሁ ፊኛ ቅዠት አይቼ ነበረ። ከትላንትና ይልቅ ዛሬ ይበልጥ ተጨንቄያለሁ። እዚህ ላይ ካጋጠሙን ፈተናዎች ሁሉ ይሄ ከባዱ ይመስለኛል። ይሄ የ24 ሰዓት ፈተና ነው። ሁል ጊዜ በንቃት መጠበቅ አለብኝ። ፊኛው መቼ እንደሚመጣ ሁል ጊዜ በትኩረት መከታተል ይኖርብሻል። በእውነት ወደዚህ እየመጣ ነው። እሺ። ወይኔ ይህን ጭንቀት መቋቋም አልችልም። ግን አሊሰን ያልተረዳችው ነገር የተንቀሳቀሰ ነው። የእነዚህ ፊኛዎች መውጫ ሰዓት በዘፈቀደ አለመሆኑን ነው። በተለይ እሷ ጨርሶ ባልጠበቀችው ሰዓት እንዲወጡ ነው የተደረገው። የመጀመሪያውን ፊኛ ስለሳትኩኝ አንዱን የወለል ንጣፍ ለመስጠት ተገደድኩኝ። በመጨረሻም በቢጫው ሳጥን አጠገብ ያለውን የኋለኛውን ጥግ መረጥኩኝ። ይሄ ፈተና ዝም ብሎ ፊኛው መታሸው ጥሩ ነው የሚል ብቻ አይደለም። በትክክል እስከ መጨረሻው ደርሼ ገንዘቡን ለማግኘት ወለል ያስፈልገኛል። የሞትና የሽረት ጉዳይ ነው። ተኮስኩት። አዎ መጥተህ ወለሌን ውሰድ። ከቀን ወደ ቀን ፊኛዎቹ ቀጠሉ። የአሊሰንን የመኖሪያ ሁኔታ ማስፈራራታቸውን ቀጠሉ። በመጨረሻም አሁን ማረፍ እችላለሁ። ግን ያን ያህል አይደለም፣ ምክንያቱም ነገም እንደገና ማድረግ አለብኝ። ግን አሊሰን የማታውቀው ነገር ነገ ማድረግ እንደሌለባት ነው። ምክንያቱም የመጨረሻዎቹ ፈተና ሰዓት ደርሰዋል። ሄይ እንዴት ነሽ? ከዚህ ሊብስም ይችላል ሊሻልም ይችላል። 5 ቀናት ብቻ ነው የቀሩት። ምን ይሰማሻል? የሚገርም ነው። እንደ እውነት አይመስልም። ታች ምን ይታይሻል? ብዙ ፊኛዎች፣ ግን ቢያንስ ቀይ አይደሉም። ቀይ እስካልሆኑ ድረስ ጥሩ ነው። ጠዋት ወደ ስራ ስትሄጂ የምትወጂውን ነገር አስቢ። ቡና? አዎ። ስታርባክስ? በእውነት? አዎ። ይሄ የሚያበሳጭ ቀልድ ነው። ወደ ላይ ላኩት። በእውነት በጣም ጓጉቻለሁኝ። ያጣሽው ነገር ብዙ ስለሆነ አዝነን ነበረ። ብዙ ነገር አጥቻለሁኝ። ለዛ ነው እዚህ ሰማይ ላይ የራስሽ የሆነ ስታርባክስ እንዲኖርሽ ያደረኩት። ምን? ልክ ነው። ለቀሪው የፈተና ጊዜ አሊሰን በራሷ ስታርባክስ ትዝናናለች። ደግሞም ቡና ከቡና አፍሪ ጋር እንሂድ። በጣም ጓጉቻለሁ። ስሜ ጆዛ ይባላል። እኔ አሊሰን ነኝ። ይሄ ቡና ለቀሪው የፈተና ጊዜ በየቀኑ እዚህ ይገኛል። ከመድረኩ ላይ የመጀመሪያ ቅምሻዬ ነው። አእምሮሽ የሚነቃቃ ነው የሚመስለው። አመሰግናለሁኝ። ግን እንደ አሊሰን ምርጥ ቡና ለመጠጣት 100 ጫማ ሰማይ ላይ መውጣት አያስፈልጋችሁም። ዝም ብላችሁ ወደ ቅርብ ስታርባክስ ሂዱ። ግን አንድ ተንኮል አለ። 1 ሰከንድ ስጭኝ። እነዚህን ጆሮ ማዳመጫዎች እንድታደርጊ እፈልጋለሁ። ከዚያም ኖላን ወደዚህ ና። እሺ፣ እኔ የምለውን እንዳትሰማ በጆሮዋ ላይ ከፍተኛ ድምፅ እንድትጮህ እፈልጋለሁ። እንዴት ነው? መጮህን ቀጥል ኖላን። ስታርባክስ ለዚህ ቪዲዮ ስፖንሰር አድርጓል። እኛም በትክክል ሰማይ ላይ ስታርባክስን ሰርተናል። ነገሩ እንዲህ ነው። እስከዛሬ ከተሰጡት ሁሉ ትልቁ የሆነውን $50,000 የስታርባክስ ስጦታ ካርድ ሰጥተውናል። ካገኘችው ለሷ ይሆናል፣ ካላገኘችው ግን ካርዱ ያንተ ይሆናል። እዚህ ሳጥኑ ጀርባ እናስቀምጠዋለን። እሷ ስለ ስጦታው ካርዱ ምንም አይነት መረጃ የላትም፣ ምንም አታውቅም። መናገር አለመናገር ያንተ ምርጫ ነው። ሄይ ኖላን አቁም። እሺ አሊሰን አውልቂው። ማን እንደጠራን ተመልከቺ። ወይኔ አምላኬ፣ እንዴት ነሽ? ከዚህ ስወጣ ሁሉንም ነገር እነግርሃለሁ። ግን እውነቱን ለመናገር ደህና አይደለሁም። ተመልከቺ፣ ለአንቺ የምነግርሽ አንድ ትንሽ ነገር አለኝ። በዚህ መድረክ ላይ $50,000 የሚያወጣ የስታርባክስ ስጦታ ካርድ አለ። ካላገኘሽው ለኔ ይሆናል። አይሆንም። ይሄን መድረክ በጣም ትንሽ ማድረጋችሁ ጥሩ ነው፣ ምክንያቱም አሁን ለማግኘት ቀላል ይሆንልኛል። ይሄን ናይፐር ልውሰደው? አይሆንም። እሺ፣ ለማንኛውም በስታርባክስሽ ተዝናኚ። የምፈልግበት ብዙ ቦታ የለም። ያ ነገር የት ሊሆን እንደሚችል አላውቅም። እኔ ሙሉ ጊዜውን እዚህ ነበርኩኝ። የት ሊደብቁት ይችላሉ? አይሆንም። አገኘሁት። ይቅርታ አንገስ። ፍለጋው ተጀምሮ ወዲያውኑ አበቃ። ስለዚህ የስጦታ ካርዱ የኔ ነው። እውነት በጣም አመሰግናለሁ። ደስ ብሎኛል። ይሄ ሁሉን ነገር የሚቀይር ነው። አሊሰን በካፌን ባገኘችው አዲስ ጉልበት ለሚቀጥለው ፊኛ ትኩረቷን አድርጋ ተዘጋጅታለች። እውነቱን ለመናገር እስከዚህ ደረጃ ምን እንደሚጠብቅ አውቃለሁ። ፊኛው እስከ ላይ እስኪወጣ ድረስ በትኩረት መከታተል ይኖርብኛል፣ ምክንያቱም አንዳንዴ ሊያታልለኝ የሚችል እንቅስቃሴ ያደርጋል። በእውነት እየቀለድክብኝ ነው። ያ በጣም አስከፊ ነበር። በእውነት አስከፊ ነበረ። መምረጥ ከምችላቸው ንጣፎች ሁሉ
ይሄኛው የተሻለ ይመስለኛል። ማለቴ አልተበሳጨሁም ብል ውሸት ይሆንብኛል። ይሄኛው የወለል ክፍል መጥፋቱ በእውነት ትንሽ ጉዳት አለው። ያ ክፍል መጥፋቱን ረስቼ ከተነሳሁ እና ወደ ኋላ ከፈከፈኩኝ ጨዋታው በዛው አበቃ። እነዚህ የመጨረሻ ቀናት ይበልጥ እየከበዱ ነው የሚሄዱት። በተለይ አሊሰን ፊኛዎቹን መሳቷን ከቀጠለች 3 ቀናት ብቻ ቀሩ። የሚገርም ነው። እስከ ጧት 3 ሰዓት ድረስ እዚህ ይቆማለሁ። አነጣጠሬ ያን ያህል ጎበዝ እንዳልሆነ አውቃለሁ፣ ግን ያን ያህል መጥፎም አይደለም። ቡና ፊው ኮት ይዞ እንደሚመጣ ተስፋ አደርጋለሁ። እዚህ ላይ እንደሚበርድ ትላንትና አስጠንቅቄው ነበረ። አረ በፍጹም በደንብ ነው ያታለላችሁኝ። ምንም እንኳን አልዘጋጀሁም ነበረ። ቀስቴን ሳሊዝ ለምን ዝም ብዬ እያየሁ እቀመጣለሁ? ወደ ፊኛው ቀስት ያልወረወርኩት ለመጀመሪያ ጊዜ ነበረ። እዚህ ተቀምጦ ለሰዓታት ቀስቱን ይዞ ፊኛውን መመልከት አእምሮ በጣም ያደክማል። አሁን በራሴ ይበልጥ ብተማመን ደስ ይለኝ ነበረ፣ ግን በሆነ ምክንያት ይሄን ፊኛ የምመታው አይመስለኝም። ከዚህ ስወጣ ይበልጥ ታጋሽ መሆን ይመስለኛል። ተኮስኩ። እየወረወርኩት ነው። የምታጣው የወለል መጠን እየጨመረ ስለሆነ በ29ኛው ቀን በእውነት ልትወድቅ ትችላለች። ቀስቱን ለመቀየር ጊዜ ነበረኝ። እና እስከዚህ ድረስ በእውነት ራሷን መቆጣጠር ያቃታት ይመስል ነበረ። ጊዜው እያለፈ ሲሄድ እኔ ይበልጥ እየተበላሸሁ ነው። ስለ አንገስ እና ስለ ፈተናዎቹ መውደቅ ያልኩትን ሁሉ መልሼዋለሁ። ምክንያቱም እነዚህን ፊኛዎች አየር ላይ መምታት እንኳን አልቻልኩም። የቀድሞዋ እኔ ያንን ማድረግ ትችል ነበረ። አዲሷ እኔ እየታገልኩ ነው። ስለዚህ እኔ ከአንገስ በምንም አልሻልም። የገዛ ወለሌን ራሴ እያስወገድኩ ነው። ፊኛን ማየት ያለብኝ የመጨረሻ ቀን በመሆኑ በጣም ደስ ብሎኛል። አሊሰን ፊኛውን ከመጠበቅ ውጪ ምንም የምታደርገው ነገር አልነበረም። እንደገና ማሳቷ ፈተናውን ይበልጥ ከባድ የሚያደርገው ብቻ ሳይሆን ብቸኛ የመዝናኛ መንገዷም ነበረ። ነገ መሬቱን አፈሩን እነካለሁ፣ ወደ ውስጥ ገባለሁ፣ በመኪና ሄዳለሁ፣ ጣፋጭ ምግብ እበላለሁ። አሊሰን፣ ጂሚ ለምን እዚህ መጣ? ቆይ ቀስትሽን ወደ እኔ አታዙሪው። ልትገድይኝ እየሞከርሽ ነው እንዴ? ዋው፣ እዚህ ጋር በእውነት ቦታ እያለቀብሽ ነው። የመጨረሻውን ፊኛ ከለቀቅን በኋላ ለአንቺ አንድ ትንሽ ተንኮል አለኝ። ሰውዬ እንደምታደርገው አውቅ ነበር። ሄይ ኖላን፣ አቤት። ፊኛውን ለቀቀው። ትመታው ይሆን? አይሆንም። ታውቃለህ፣ ነፋሱ ወሰደው። አሁን ያንን ስለሳትሽ እነዚህ ከእንግዲህ አታስፈልጊያቸውም። በቀን 15 አንገስ ያስወጣውን ሚዛን ገመድ ታስታውሻለሽ? አዎ አውቃለሁ። በትክክል ከ24 ሰዓት በኋላ ቆጣሪውን ጀምር። ያንን መልሽ ያመጣዋለሁ ብልሽስ? እናም ተሻግረሽ መመለስ ከቻልሽ የሽልማት ገንዘብሽን እጥፍ አድርጓለሁ። ሰውዬ ይህን እንደምታደርግ አውቅ ነበረ፣ ግን እንደ አንገስ ከወደቅሽ አንቺም ሁሉን ነገር ታጫለሽ። ይሄን እንደምታደርግ አውቅ ነበር። $250,000 የተረጋገጠ ነው። አዎ፣ ወይስ ግማሽ ሚሊዮን ዶላር ለማግኘት አንቺ ቀላል ይመስላል ባልሽው የሚዛን ገመድ ላይ አደጋ ውስጥ ትገቢያለሽ። ታውቃለህ፣ ከዚያ በኋላ ጭንቀቱ የሚጠፋ መስሎኝ ነበር። ጭንቀቱ ተመለሰ። አዎ፣ ከቀድሞውኑ የባሰ። ለግማሽ ሚሊዮን ዶላር ውሳኔ ነገ እንገናኛለን። እሺ፣ ሁላችሁም ጭንቅላቴ ተረብሿል። ኩራቴ ትችያለሽ እያለኝ ነው። ደግሞም በህይወቴ ያን ያህል ገንዘብ በጣም በፍጥነት የምሰራበት መንገድ እሱ ነው። ነገ ትልቅ ቀን ነው፣ ትልቅ ፈተና፣ ትልቅ ውሳኔ። ስለዚህ አሁን ልተኛ ነው። ደህና ደሩ ሁላችሁም። አሊሰን፣ አይኖችሽን ግለጪ፣ ዞር በይ። ጓደኛዬ ይዤ መጥቻለሁ። በማየቴ በጣም ደስ ብሎኛል። እዚህ ላይ ለሁለታችንም የሚሆን ቦታ የለም። አዎ፣ ይሄ እብደት ነው። እኔም በማየትሽ ተገርመሻል። ቀይ ስለለበስክ ደስ ብሎኛል። ካልሆነ አላውቅህም ነበር። ደግሞ እዚያ ጋር ካየሽ ያ $250,000 ነው። በሚቀጥሉት 10 ደቂቃዎች ውስጥ ወደ ሽልማቷ ሊጨመር ይችላል። ሐሳብሽ የት ነው ያለው? እውነቱን ለመናገር እኔ በእውነት አላውቅም። ማድረግ ያለብሽ
ተሻግረሽ ቼኩን መያዝ እና ተመልሶ መምጣት ብቻ ነው። አውቃለሁ ኢጎዬ ትችያለሽ ሲለኝ እጠለዋለሁ። እሺ እሱ ሲወድቅ እንዲህ ብለሽ ነበረ። ቪዲዮን አጫውተው። መሻገር የምችል ይመስለኛል። እንደምትችይ አዎ እንዳልኩ አውቃለሁ። ቀላል ነው ብለሽ ነበረ። አንተ ግን በጣም ከባድ እንዲመስል አድርገኸዋል። በእውነት በጣም ከባድ ነው። ግን አድርጊው ወይም አታድርጊው ብዬ ልነግርሽ አልፈልግም። እሺ በጣም ረጅም ርቀት መተሻል። መድረኩ ላይ መቆም ይፈቀድልኛል? አዎ በእርግጥ ግን ይሄ ትልቅ ውሳኔ መሆኑን አስማማለሁ። ለዛ ነው ወንድሞችሽን ጭምር ያመጣሁት። ለምን እንዲህ ያደረግ? እዚያ ጋር ናቸው። ለ1 ሚሊዮን ዶላር ብላ ይሄንን የሚዛን ገመድ መሻገር አለባት ብላችሁ ታስባላችሁ? እንደምትችው ካሰብሽ አድርጊው። ገመዱ ላይ ልቁም። ልታደርገው ነው? እሺ እንደዛ ስታደርጊ ቀላል ያስመስለዋል። ኦ ይሄንን በማድረጌ ጠላሁት። የምታደርጊው ከሆነ ዝም ብለሽ ማድረግ አለብሽ። የአልሞንድ ላቴ ልታመጣልኝ ትችላለህ? እችላለሁ ብዬ ማሰቤን ጠላሁት። መሄድ እፈልጋለሁ። ልታደርጊው ነው? ለምንድን ነው የማለቅሰው? አታልቅሺ። ምንም ብታደርጊ በአንቺ አምናለሁ፣ ግን የመውደቅ ዕድል እንዳለ ማመን አለብሽ። ጊሳ ሆይ አላውቅም። እዚህ በቆየችባቸው 30 ቀናት ብዙ ውጣ ውረዶችን አይታለች፣ ግን ስታለቅስ አይቻት አላውቅም። ከመጀመሪያው ጀምሮ ይሄንን ፈተና እስከ ጥግ ድረስ ማድረግ እፈልጋለሁ እያልኩ ነበረ። ምን ማለቴ እንደሆነ ገብቶሃል? አዎ። እናም በሆነ ነገር ተይዞ ወደ ቤት መሄድ ከምንም ይልቅ ያ ሙሉ በሙሉ ፈተና ይመስለኛል። በእውነት በዚህ ገመድ ላይ ወጥቼ በወድቅ እና ምንም ሳልይዝ ወደ ቤት ብመለስ ተሸነፍኩ ማለት ነው። ተሸነፍኩ። ግን በዓለም ሁሉ ፊት ምን ያህል ምርጥ እንደምትሆኛ አስቢው። አደርገዋለሁ ብለሽ አድርገሽው ቢሆን ሄደሽ ብትመለሺ ያ በዓለም ላይ ከምንም በላይ ትልቅ ስኬት ይሆን ነበረ። ያ የሆነ ነገር ይሆን ነበረ። በሁሉም ሰው ፊት እችላለሁ ብዬ ማሰቤን ጠላሁት። ገመዱን አይቼ ኧረ በፍጹም ብል ደስ ይለኝ ነበር። አሊሰን ውሳኔ እፈልጋለሁ። በተረጋገጠ $250,000 እና በ$50,000 የስታርባክስ ስጦታ ካርድሽ መሄድ ትፈልጊያለሽ? ወይስ ተጨማሪ $1 ሚሊዮን ለመጨመር ሁሉንም አደጋ ላይ መጣል ትፈልጊያለሽ? እውነት የሚቻል ነው። ኖላን ቼኩን ያዘው። ይዤዋለሁ። ቼኩን እንዲጥለው ከነገርሽው ስምምነቱ በይፋ ይቋረጣል። ያንቺ $250,000 ይወድቃል። አንቺም በ$250,000 እና በ$50,000 ስጦታ ካርድሽ ትሄጃለሽ። ከአንዲት ሳንቲም በላይ አታገኝም። መልስሽ ምንድን ነው? ኖላን ቼኩን መጣል አለብህ። እርግጠኛ ነሽ? ምን? እርግጠኛ ነኝ። ኖላን ወርወረው። ይሄው ሄደ። እሺ ያ ያንቺ $1 ሚሊዮን ሄደ። ይህ ማለት በይፋ ያንን $1 ሚሊዮን አሸንፈሻል ማለት ነው። ስላደረግሽው ደስ ብሎኛል፣ ግን ሁላችንም ጓግተናል። ሄዳ መመለስ ትችል ነበረ። ወድቅ ደስ ይለኛል። እስቲ ካደረገችው እኔ ይሄ ለጨዋታ ብቻ ነው። ካደረገችው አስቀድማ ካሸነፈችው ገንዘብ ውጪ ምንም አልሰጣትም። ይሄንን ቀላል አስመስለዋለች። ወይኔ አምላኬ! ኦ ጥንቃቄ! ጸንተሽ ቁሚ። በጣም ጥሩ ውሳኔ ነው የወሰንኩት። በጣም ጥሩ ነው። ስምምነቱን ባለመቀበሏ በጣም እድለኛ ነች። እውነቱን ለመናገር ኩራታችሁ እንዲያሸንፋችሁ አለመፍቀድ እንዳለባችሁ ምልክት ነው። ምክንያቱም ዛሬ እኔን ሊያሸንፈኝ ጥቂት ነበር የቀረው። ያ ደግሞ ብዙ ገንዘብ ያስከፍለኝ ነበረ። አሁን እዚህ እያለቀስኩ ይሆን ነበረ፣ ደግሞም በጣም ያስፈራ ነበር። አሁን ግን ተከፍሎኛል። ወደ ቤቴ ስንሄድም እየሳቅን ነው። በዚህም አሊሰን $250,000 አሸንፋለች። ይሄ እስካሁን ሰብስክራይብ ካላደረጋችሁ አድርጉ። ይሄ ቪዲዮ ምርጥ ነበረ።